እንግዲህ እንግዳይን ይዤ መጥቻለሁኝ ስምሽን አስተዋውቂ እስቲ እሺ ተካባላለሁ እሺ ባዘዘኝ መሰረት ጥብስ አዘጋጅቻለሁ ጎመን በስጋ ተዘጋጅቷል ጎመን በስጋ ያው ተጨማሪ አንተ የምትፈልገው የምትወደው ያንተ የምትመርጠው የምግብ ምርጫ ጥብስ እንደሆነ ነገርህናል ያው በዛ መሰረት ነው ጥብስ የሚዘጋጅልህ ከዛ በተጨማሪ ጎመን በስጋም አለ ውይይታችንን እናረጋለን ስንመለስ ደግሞ የሷን ሙያ እንቃመሳለን ማለት ነው መልካም እሺ ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ እነሆ የዛሬው ተረኛ እንግዳይን ይዤ እዚህ በመኖሪያ ቤት ይገኛለሁኝ ቀደም ሲል እንደተመለከታችሁት በቀይ ምንጣፍ ስነ ስርዓቱና በምግብ ማብሰያ ስፍራው ላይ እንደተመለከታችሁት የዳንስ ባለሙያ ነውና ኮሪዮግራፈሩ ተመስገን መለሰ የዛሬው የክብር እንግዳይ ነው ከተመስገን ጋር የምናደርገውን ቆይታ ተከታተላላችሁ ከውይይታችን በፊት የዛሬውን ጥያቄ ላስታውሳችሁ የዚህን ጥያቄ ምላሽ በኤስኤምኤስ 8090 ላይ ቁጥሩን ብቻ ትልኩልናላችሁ አንድ ተመልካች የቴሌቪዥን ሽልማት ያገኛል ማለት ነው ወደ ውይይታችን እንገባለን ኤስኤምኤሳችሁን አርጉ ፕሮግራማችንን ተከታተሉ መልካም ቆይታ እንኳን በሰላም መጣተም እንኳን በሰላም ቆየን ተመስገን መለሰ ልጅ ተመስገን መለሰ የሚል ቅጥያ ይዞ መጥቷል ከቅርብ ጊዜ ወዲህ የተለየ ምክንያት አለው እኔ እንኳን አይደለም ስሙን ያወጣሁት ራስ ጆኒ ነውና እኔ አልመስለውም ነበር እንተዋወቃለን ልክ እኔ መሆኔን ሲያቀና የተመስገን ልጆች እና ሁለቱም ተመስገን እኔ ሰሆንበት አንተ ራስ ልጅ አይደለ እንዴ ብሎ ነው አብረን የምንሰራው ስራ ላይ ልጅ ተመስገን ብሎ ፊቸር የገባውና ከዛ በኋላ ልጅ ተመስገን ሆነ ማለት ተመቸ ጥሩ ኢትዮጵያም ነው ደግሞ ውልደትህ እድገትህ በየጠበብ መንደር ከሆነው ሽሮ ሜዳ የተገኘ ልጅ እንደሆን ካቃለውና የልጅነት ጊዜ እንዴት አለፈ እስቲ ንገረኝ ተሙ ያው እንደማንኛውም ኢትዮጵያዊ በየስንጮት ኳስ ስንጮት እና ትምህርት ቤት ስንመላለስ ለቤተሰቦቻችን ስንላላክ እንደዛ ነው ያደኩት በልጅነትህ አሁን ያለህ የዳንስ ጥበብና ክህሎት የታየበት ብዙ አጋጣሚዎች ነበሩ በተለይ ተመስገን የሰፈር ልጆች ምን አሉ ሙዚቃ ቤት በር ላይ በመደነስ በቃ የሚችለው አልነበረም የሚባል ነገር ሰማው ሰፈር ሙዚቃ ቤት ነበረ እዛ ሙዚቃ ቤት በር ላይ ማታ ምናምን ሙዚቃዎች ሲለቀቁ እንደንስ ነበር እኔ ብቻ ሳልሆን ሌሎችም ነበሩ አብሮኝ የሚደንሱ የሰፈር ልጆች ትንሽ ስለሆነን ምንም ማለት ምናልባት አሁን ላታረጋው ትችላለህ ከእድሜ ጋር ያኔ ግን ምንም አይመስልም ትደንሳለህና እንደዛ እንደንስ ነበር አብረው ይደንሱ የነበሩ ልጆች እና አሁን ለውቅና እንዳንተ የበቁ ጓደኞች ይኖሩ ሙዚቃ ቤት በር ላይ የሚደንስ አልነበረም ግን አብረን ቀበሌ ክበብ የምንሰራ የነበረ አሁን አብርሃም አለ አብርሃም አያሌው እሱም ኮሪዮግራፈርም ነው የባል ተወዛዥ ነው አሁን እዚህ ሀገር የለም አብረን አንድ ሰፈር ነው ተወልደን ያደግነው አብረን አንድ ትምህርት ቤት ተምረናል አብረን ህፃናት ቲያትር የገባ ነው ከዛ አብረን ሀገር ፍቅር የገባ ነው አብረን ሌሎች ሀገሮችም አብረን ሄደናል ከዚሁ ከሙዚቃ ቤቱ በተጨማሪ ደግሞ ቤታችሁ ውስጥ ያለው የልብስ ሳጥን የልብስ ሳጥን እንደምሰለ አሁን ነው ማለት ያኔ እኔ ምንም ማቀው ነገር የለም ግን እነ ማዘር አሁን ነው ሲነግሩኝ እንትን የምትለው እንጂ ትልቅ ሳጥን ነበረ ያንን ሳጥን እንደ ስቴጅ አድርገህ ነበር የምትጠቀመውና እሱን ሳጥን ትልቁን ሳጥን አንተ ነው የሰበርከው እዛ ላይ በመጨፈር ይሉሃልና አሁን ነው እሱን እንትን የምትለው እኔ ግን ማስተዋውሰው ጓሮ ምናምን ቆርቆሮ ምናምን መታ ነበርና ጎረቤቶች ምናምን ሁሉ አንዳንዴ ተኝተውም ወይ ላላስተኛም ምናምን ይችል ነበርና በጣም ብዙ አይነት ነበር ማረጋው በጭራሮ ነገር ሰብሬ ማሲንቆ ሰራ ነበር ብዙ የሙዚቃና እነዚህ አርት ነገሮች ጋር እንትን ነበር በድንጋይ ወንድሜም ሳሊ ስለነበር ቅርጽ እሱ የሚሰራው ናይቼ ሞክር ነበር ምናምን ብዙ እንደዛ እዛኛ አካባቢም በቃ የስፖርትና የአርት ነገር በጣም ብዙ ነው የጥበብ ፍቅርህ አድጎ ጨምሮ በልጅነት እንግዲህ ቀደም ሲል እንዳልነው በልብስ ሳጥን ላይ እንደ መድረክ ተጠቅመ ሙዚቃ ቤት በር ላይ ደነስክ ምናምን
ይሄን ነገር የበለጠ ለማዳበር ለማሳደግ ህልሙም ሐሳቡም ስላለ ፍቅሩም ስላለ ወደ ቀበሌ ሄድከው ከቀበሌ ደግሞ ወደ ህፃናትና ወጣቶች ቲያትር ቤት ነው የገባውና እስቲ ሁለቱ ቲያትር ቤቱና ቀበሌ ጋር የነበረን ደሞ እንቅስቃሴ ንገረኝ እስቲ መጀመሪያ ቀበሌ የገባሁት ያው እኛ ሰፈር ልጅ አለ ዘመዴም ነው ቶኒ ይባላል አንተ ነጤናው እሱ ቀበሌ እንደዚህ ክበብ አለ ምናምን እኔ ምንም ያኔ ደግሞ ኳስ ነው የምንጫወተውና ኳስም ጥሩ ነበርኩኝና ሰፈር በጣም ኳስ እንጫወታለን እንደገና እንትንም ነው ከዛ ሄድኩኝ እኔ አይቼው ማላቀው አይነት ነው እነሱ የሚሉት እኔ ስሜቴና ፍላጎቴን እጨፍር ነበር እንጂ እነሱ የሚያውቁትን ወሎ ጎንደር ይያሉ እንደገና ሽብሻቦ ይላሉ ማስጨፈሪያ ምናምን ከዛ ወዲያውኑ እኔም ይሄን ማወቅ አለብኝ በሚል ነው ቀበሌ የገባሁት ቀበሌ በጣም ደስ የሚል ጊዜ አሳልፌያለሁ ብዙ ነገር ባይኖረንም እዛ ተጀምሯል የጥበብ የባህላዊ ዳንስ ጭፈራው ከዛ በአጋጣሚ ግን የትንሹ ሙዚቀኛ ፋሲል ሽመልስ ድራማ የቴሌቪዥን ድራማ ለመስራት በልጆች ጊዜ ሰለሞን መንግስቴ ነበር ዳይሬክተሩ እሱ ከኛ ቀበሌና ከህፃናት ቲያትር እነ ፋሲልን አምጥቶ ነው ስራው የተሰራውና በአጋጣሚ ከነሱ ጋር መተዋወቃችን ህፃናት ቲያትር እንድንገባ አድርጎናል እኔ በዛ ሰዓት ህፃናት ቲያትር መኖሩንም አላውቅም የት እንዳለም አላውቅም አውዛ ሰፈር ሆኖ ኖ ህፃናት ቲያትር ያለው 4 ኪሎ ነው እኛ ደግሞ በጣም ትንሾች ስለሆነ 4 ኪሎን ራሱ አናውቀው ማለት በ12 አመቴ ነው ህፃናት ቲያትር የገባሁትና ሰው እየጠየቅን ነው ሄደን የገባ ነው እንጂ የቱ ጋር እንዳለም ማናውቀውም ነበር ግን በቃ እነሱን ማግኘታችን ህፃናት ቲያትር እንድንገባ ረድቶናል ማለት ነው የሰለሞን ነው ድልድያችን ማለት ነው ህፃናትና ወጣቶች ቲያትር ቤት ሲነሳ አንተም ሌሎችም ከዚህ ከህፃናት ቲያትር የፈሩ ህፃናት ወይም አሁን ትልቅ የሆናችሁ ልጆች መነሻ ቤታችሁ ነው መነሻ እንደመሆናችሁ መጠን ጋሽ ሙሉ ገበየው በጣም ትልቅ በእናንተ ህይወት ውስጥ ትልቅ ቦታ እንዳለው ነው ሰሞስቲ ባንተ ህይወት ውስጥ የጋሽ ሙሉ እንትን አስተዋጽኦ ምንድነው ጋሽ ሙሉ እንደውም ከኔ ጋር በጣም ብዙ የሚያገናኘው ነገር አለ ምን መሰለ ትንሽ የዛኔ እኔ አስቸግር ነበር መሰለኝ አላቅም በዛን ሰዓት ምናምን የሆነ አትንኩኝ ነገር ነበር መሰለኝ በጣም ታስቸግር ነበር ባህሪ ነበር ካብረኝ እና ግን እንዳልነካ የመፈለግ ነገር ነው እንጂ ሌላ እንትን አልነበረምና በጣም አስቸግረው ነበር ከዛ አንነጋገርም ነበር እንደውም 6 አመት ያህል ምናምን እኔና ጋሽ ሙሉ አንነጋገርም ነበር ለምንድን ነው በቃ አላቅም እኔ ጧጧት ስገባለሁኝ 3 ቁጥር የሚባል የትሬኒንግ ቦታ አለ እዛ አጠናለሁ እሱ በሩን ከፍቶ ያያል ከዛ ሰላም አንባባልም ሲያይ አቆማለሁኝ በሩን ይዘጋዋል ሁሌ ነው ግን የሚያየው የነበረው ማለት ነው እና ሁሌ በየቀኑ እየመጣ ሁሌ ያያል ማለት ነው ሁሌ ጊዜ በየቀኑ እየመጣ ከፍቶ ያያል ላበላቦኝ ነው የሚያይ ይዘጋዋል እና ከዛ በቃ ለምን እንደሚያይም አላቅም ሁሌ ግን ያያል ሁሌም ይዘጋዋል ማለት ሁሌ ያያል ሙዚቃም እየሰማ ከፍቶ ያያል ሁሌ በየቀኑ ማለት ነው እኔም በየቀኑ ሁሌ ያጠና ነበር እንደው የሆነ ከሆነ ከአመት ከ2 አመት በኋላ ለምደናል መሰለኝ እኔም በሩን መከፈቱን እጠብቅ ነበር እሱም ይመስለኛል መክፈቱን ለምዶታል እና በጣም በሚገርም ሁኔታ እሱ ግን በውስጡ ሌላ ነገር ነበረው እሱን ከረጅም ጊዜ በኋላ ነው ልክ የኔ ስሜ መውጣ ሲጀምር የመለሰልኝ እንጂ እኔም አላቅም ነበርና ግን ለመጥፎ ነገር አልነበረም ሙሉ በጣም አባት ነው በቃ እንደ ልጅ ቆንጥጦ ገስጾን ለጥበብ ጥሩ እንትን ብሎ እዚህ ጋር አብቅቶናልና ለምንድን ነው ሚስጥሩ ምንድነው በር የከፈተ የሚያቀር መጨረሻ ላይ ሮዝ መጽሔት ላይ የተናገረው ኢንተርቪው ደውሎለት ነበር በዚህ በኔ ኢንተርቪው እና ትልቅ ቦታ እንደሚደርስ አስብ ነበር እና የሚከታተለኝ ሰው አለ ብሎ እንዲያስብ ስለምፈልግ ነው ሁሉ ጊዜ እየከፈትኩ የነበረው ነው ያለውና በጣም ትልቅ ነገር ነበር ያ እንትኑ ሌላው ልጆች በማባረር ምናምን አያምንም ጋሽ ሙሉ ካጠፋ ትገረፋለህ እንደ ልጅ በቃ እንደ አባት ብታጠፋም ከቤት ውጣ ይላል ስለዚህ ለኛ የጥበብ አባታችን ለኔ ብቻ ሳይሆን ለብዙዎቻችን ያኔ ምንም ላይመስል ይችላል ወይም ስትገረፍ እንደ ልጅ ልትናደድ ምናምን ትችላል በጣም የሚገባ አሁን ትልቅ ስትሆን ነውና ለኔ ብቻ ሳይሆን ለብዙዎቻችን ጋሽ ሙሉም ህፃናት ቲያትርን ትልቅ ባለውለታችን ነውና የጥበብ ትምህርት ቤታችን ነው ለኛ ማለት ነው በህፃናትና ወጣቶች ቲያትር ቤት ውስጥ የነበርክበትን ህይወት ትንሽ መለስ ብለህ ታጫውተኛለህ እንዴት ነበር የነበረው ህይወት በጣም ተፎካከሩ ነበር ልጆች
ያው በልጅነት መንፈስ አንደኛው ሌላኛውን የበለጠ ለመጨፈር ለሰው ለማስደሰት የምታረጉት ጥረትና እንደውም ይሄ በጫማውንም አጋጣሚ ነገርኛ ያ ጓደኛ ጫማ ተመልካች የመታበትን አጋጣሚ ማለት እዛውን ብዙ ነገር ነው የነበረው ትልቁ ፍክክራችን የነበረው መድረክ ነው እኛ ጋር በመድረክ ነው መቻልህና ምናምን የሚታወቀው ለምሳሌ 10 ስራ ቢኖር 10ሩም ስራ ላይ እየተመረጥን ስለሆነ የምንሰለፈው 10ሩም ስራ ላይ የሚሰለፍ የባህል ተወዛዋዥ በጣም ጥሩ መሆኑን ነው የሚመሰክረው ማለት ነው በዛ አጋጣሚ እኔ በነበርኩበት እድሜ በጠቅላላ 6ቱንም አመት ምንም የተቀነስኩበት ነገር የለም እንደውም እዛ ሆኜ እናዘጋጅም ነበር ራሳችን መድረኮች እናዘጋጅም ነበር ብዙ ገጠመኞች አሉ አንደኛው ጫማው እንደዚህ ቀዘፋ ስንጨፍር ጉራግኛ ነው ወንድም አገኝ ከኔ አጠገብ ሆኖ ነው እና የሚጨፍረው እና ልክ ግሬን እኔ ከፍ ሳደርግ እሱም ከኔ ግር በላይ ከፍ ለማድረግ ነው እንግዲህ እዛው ስቴጅ ላይ ሆነን ከዛ እኔ ደግሞ ከሱ በላይ ሳደርግ እሱ ከኔ በላይ ሊያረግ በጣም እንትን ሲል አንደኛውን ረግጦታል ይመስለኛል ሸበጡን ከዛ ሁለቱ በተቃራኒ ነው እንትን የሚሉትና ሲወረውረው የሰው ነው ሄዶ የሰው ፊት ነው የመጣው ጫማው ማለት ነውና ብዙ አይነት ገጠመኞች ነበሩ ህፃናት ቲያትር ከአንድ ኢትዮጵያዊ ትልቅ አርቲስት ጋር የሚያመሳስላችሁ አንድ ተግባር አለ አሁን የደረሳችሁበት ደረጃ ትልቅ ደረጃ ነው በልጅነታችሁ የሰራችሁት ስራም ባለመናቅ የሰራችሁት ስራ በተለይም ከአርቲስት ማህሙድ አህመድ ጋር የሚያመሳስላችሁ አንድ የሥራ ዘርፍ አለ ስለሱ አወራኝ እስቲ ጋሽ ማህሙድ በጣም ማከብረው ባለሙያ ነው በጣም ነው ማደንቀው ከሱ ጋር በመመሳሰሌ በጣም ደስተኛ ነኝ አንተ ስላመሳሰልከኝ ይመስለኛል ጫማ መጥረጋችን ነው ግን ፖይንቱ ጫማ መጥረጋችን ሳይሆን ከኋላ የነበርንበትን መርሳት አለመቻላችን ነው የሚያመሳስለን ብዬ አስባለሁ ለምን ሁሉም ሰው ጫማ ላይ ጠርቅ ይችላል የተለያየ ሙያ ውስጥ ሊኖር ይችላልና በዛ የነበረበትን ነገር መርሳት አለመቻሉና ዛሬም ያለሁበት ነገር መሰረት ነው ብሎ ማሰብ የሚችል ሰው ሌላ ሰው ሊያስተምር የሚችል ሰው ካለ በጣም ትልቅ ነገር ነው ጫማ መጥረጌ ለኔ በጣም ትልቅ ጊዜ ነው እኔ እንደውም አሁን ላለሁበት ቦታ ሁሉ ትልቁ ጫማ መጥረጌ ነው ብዬ አስባለሁ ለምን ዝቅታን ነው የምትማረው ጫማ ስትጠርግ እና በዝቅታ ውስጥ ነው ከፍ የሚል ነገር ያለው ካሮፕናልን ተመልክተው ዝቅ ብሎ ስለሚሄድ ነው ሲጀምር አኮብኩቦ ስለሆነ ነው በጣም ከፍ ያለ ነገር ላይ ማየት የምንችለው ከፍ ያለ ጫማ የሚደርሰውና ስለዚህ በጣም ጥሩ ጊዜ ነበር ጫማ መጥረጌ ምናምን እንዴት ወደ ጫማ መጥረግ ስራ ገባ ወደ ሊስትሮነት እንዴት ገባ ከዛ ደግሞ ምን ያህል አመት ሰራ የት አካባቢ ነበር የምትሰራው አያይዘ ደግሞ ምን መልስልኝ መሰለ ያው በጣም ትልቅ ኤክስፒሪየንስ እንደሚሆን ትልቅ ልምድ እንደሚሆን ገምታለሁኝ ብዙ ጊዜም ስትናገረው ሰማለሁና በሊስትሮነት ህይወት ውስጥ በነበርክበት ሰዓት ውስጥ ገቢህ ምን ይመስል ነበር የነበረ ህይወት እንዴት ነበር ምን አገኘህበት ከዛ ህይወት ከገንዘቡ ባለፈ ያገኛቸው ነገሮች እንዳሉ ነው ብዙ ጊዜ የምታወራውና እስቲ ምንድን ነው ያገኘህበት ጫማ ለመጥረግ ወደ ጫማ ልጠርግ ነው ሲወጣ ምንም ገንዘብም አልነበረኝም ምንም ከቤትም ገንዘብም አልተሰጠኝም ግን አሸናፊ የሚባል አለ በጣም አመሰግናለሁ እሱም ብቻ ሳይሆን አብረን ጫማ እንጠርግ የነበሩት ልጆች በጠቅላላ በጣም ነው ማመሰግናቸው ለምን እሱ ሊስትሮ ሰጥቶኛል ከዛ ቀለም ገዛልኝ ሌሎቹ ብሩሽ አዋጡ አምጡ ተብሎ ምናምን ከዛ ነው የሰጡኝ እና አንድ አመት ነው የሰራሁት ጫማ የጠረኩት ግን በዛ አንድ አመት ብዙ ነገር ነው የተማርኩት ለኔ ለህይወት ልክ ዩኒቨርሲቲ ነበርኩኝ ማለት ይችላል ጫማ አስጠርግ ሳይሆን ልክ ዩኒቨርሲቲ እንደነበርኩ ነው ማስበው ለምን በዛን ሰዓት 7ኛ ክፍል ነኝ ትምርቴን አቋርጬ ነው መጠርገው ልጆች ዩኒፎርም ለብሰው ትምርት ቤት ሲሄዱ እኔ ወየነሱን ወየወላጆቻቸውን ጫማ ዝቅ ይስጠርግ ይሰማኝ የነበረው ነገር ለመንገር በጣም ከባድ ከዛ ተነስቶ ግን እዚህ ጋር መምጣት ደግሞ በጣም በቃ ምንም ልነግርህ አልችልም ምናልባት ያኛው ዝቅታ ነው አሁንም እዚህ ጋር አምጥቶኛል ብዬ ማስበውና ሁሉም እልሁም ይኖርሃል ትምርትን አቆመ ነው ጫማ መጠርገው መጥረግ ደግሞ ይግድ አለብህ ነገ ማታ ወይ ቤት በጣም ብዙ ነገር ይጎደላልና እነዛን ለመሙላት ነው እንትን የምትለው በዛ ትንሽ እድሜ ውስጥ ነው ብዙ ትልቅ ነገር ማሰብ የምትጀምረውና ልክ እዛ ጋራ ልጅነትህን ምናምን ታቆመዋል ትልቅ ሰው ነው የምትሆነው ሳንቲም መደመር ትጀምራለህ ስራ መስራት ትጀምራለህ ጫማ እየጠረክ የሰዎች ልብ መጥረክ ትጀምራለህ ካልተደሰቱ አይከፍሉ ስለዚህ ማስደሰት ትጀምራለህ ማለት ነው እና ጫማ ጠርጋለህ ትናንትና
ዛሬ ደግሞ ስቴጅ ላይ ቆመ የሰው ልብ ትጠርጋለህ። ተመሳሳይ ነው። ምንም ደስ የሚል ሳይንስ ነው የምታወራው። በዚህ አጋጣሚ አንተ የምታወራው ሳይንስ እኛ ቤት ውስጥ ያለ ሳይንስ ነው። እኔ አባቴ ያው የጉራጌ ብሔረሰብ ተወላጆች ብዙን ጊዜ በተለይም በፊት የመጀመሪያ ከገጠር ሲመጡ ጫማ ነው የሚጠርጉትና የኔ አባት ሊስትሮ ይጠርግ ነበርና ሊስትሮ ይጠርጋል። ከዛ በኋላ ለውዝ ማዞር አለ። ከዛ ከፍ ያለ ሱቅ በደረቴ ከዛ ያለ ሱቆች ይያልክ ምናምን ልጆችህን በዛ መንገድ ውስጥ እንዲመጡ አሁን የተናገርከውን ሳይንስ በተግባር ያያየን ያደግነውና ዝቅ ማለትን ትማርበታለህ። በጣም ደስ የሚል አባባል ነው። በጣም ነው ማመሰግነው። እንግዲህ ይሄ የኖርክበት ህይወት ነው እሱ ነው የሚያስተምርህ። ምንም ህይወት ደግሞ ትልቁ ትምህርት ቤት ነው። በደንብ በተግባር ነው የምትማረው እና በይሆናል ሳይሆን እየሆነ ነው የምትማረው። የሚረብህ ከሆነ እየራበህ ነው፣ የምትቸገር ከሆነ እየተቸገርክ ነው። ዝቅ ማለት ካለብህ ቆሞ ጫማ የሚጠርግ ሰው የለም፣ ሁሉም ዝቅ ይላል። በዛ ዝቅታ ውስጥ ነው የምታልፈው ማለት ነውና ጥሩ ነው። ሁሌም ምንድነው መሰለህ አሁን በጣም በርካታ ሰው ይኖራል ምንም ማድረግ ያልቻለ ሰው ይኖራል ማለት የሚጠብቅም ሰው ይኖራል። መጠበቅ የለብህ ለኔ የሚገባኝ ያኔም ለዛ ነው እኔ ማንንም ከቤተሰቦቼ መጠበቅ የለብኝም ብዬ ነው የወጣሁት የሊስትሮ ዕቃ ይዤ ማለት ነው። እና ስትሄድ ነው ሁሉ ነገር አንተን እየተከተለህ የሚመጣው፣ የሚያግዝህም ሰው የሚመጣው አንተ መሄድ ስትጀምር። አንተ በተቀመጥክበት ማንም ሊያግዝ አይችልም። እና በጣም የኔና ያንተ በጣም ብዙ ወንድሞች በርካቶች በጣም ብዙ አቅም ያላቸው ግን ቁጭ ያሉ አሉ። መነሳት አለባቸው። እነሱ መነሳት እነሱ መንቀሳቀስ ሲጀምሩ ሁሉ ነገር ይመጣል። የሚያስነሳቸው ሰው መፈለግ የለባቸው። የምትነሳው ደግሞ በአካልህ በመንቀሳቀስ አይደለም፣ የተኛውን አእምሮህን በመቀስቀስ። አእምሮህን ስትቀሰቅሰው ምን ማድረግ እንዳለብህ ታያለህ። የቱ ጋር ችግር እንዳለ ክፍተቱ ምኑ ጋር እንደሆነ ሁሉ ማየት የምትችለው አእምሮህን መቀስቀስ ስትጀምር። አእምሮ ሲነሳ ልብህም አብሮ ሼክ ያደርጋል። ያኔ ሁሉ የምትፈልገው ነገር ወደ አንተ ይመጣል። ፍሪኩዌንሲህም አንተ የምትፈልገው ነው የሚስበው። ተስፋ የለኝም ካልክ ተስፋ እንደሌለህ ነው ሁሌ ወደ አንተ የሚመጡት። ተስፋ የሌላቸው ነገሮች ናቸው። በጣም ተስፋ አስቆራጭ ነው። እኔ እዚህ ጋር ነኝ፣ እዚህ ይሄ የኔ ቦታ አይደለም መነሻዬ ነው ካልክ ግን በቃ መነሻ ብቻ። ስለዚህ የኔ ጫማ መጥረግ ለበርካቶች አሁንም ጫማ እየጠረጉ ላሉ በተለይ በጣም ዝቅተኛ ስራ ላይ ላሉ ምንም ስራ ያልሰሩ ለሆኑም ሰዎች ትምህርት ይሆናል ብዬ ስለማስብ ነው። ጥሩ ጊዜ እያሳለፍን ነው ያለነው። እናመሰግናለን። እንግዲህ የሙዚቃ ግብዣውን ላንተ ድሉን ልስጥ። እሺ፣ በጣም አመሰግናለሁ። ያው በቅርቡ ዳይሬክት ካደረኳቸው የታምራት ደስታን ከዛ ሰፈር የሚለው እንጋብዝ። ከዛ ሰፈር አዲስ ከወጣው የታምራት ደስታ አልበም ላይ የተሰራ አዲስ የሙዚቃ ክሊፕ ነው። ዳይሬክት ያደረኩት አንተ ነህ? እኔ ነኝ ዳይሬክት ያደረኩት። አሁን እንግዲህ ቢያንስ ወደ 10 የሚሆኑ ክሊፖች ያንተንም ጨምሮ ዳይሬክት አድርጌያለሁ። ክቡራትና ክቡራን ተመልካቾቻችን የተካተላችሁ የምትገኙት ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ የዛሬው የክብር እንግዳ አድርጌ ጋበዝኩት ልጅ ተመስገን መለሰ ደስ የሚል ጊዜ ይሰጠን ይገኛል። በጆሲ ኢን ዘ ሃውስ ሾው ላይ ያላችሁን ጥያቄና አስተያየት ጆሲ ኢን ዘ ሃውስ ሾው የሚለውን ፌስቡክ ፔጅ ላይክ በማድረግ ቤተሰብ በመሆን ጥያቄዎቻችሁና አስተያየቶቻችሁን ልታደርሱኝ እንችላላችሁ። በተጨማሪም 8090 ላይ አስተያየቶቻችሁና ጥያቄዎቻችሁን አድርሱኝ። የዛሬውን ጥያቄ ላስታውሳችሁ። ልቤኒ ዞቲዷል ከለጂ የፍቅር ሊባነው የማውደድ የዚህን ጥያቄ ምላሽ በ8090 ላይ ኤስኤምኤስ አድርጉ። ሳምንት ለአንድ ተመልካች ቴሌቪዥን በስጦታ እናበረክታለን ማለት ነው። ከሙዚቃ ግብዣችን በኋላ ተመልሰን እንገናኛለን። መልካም ቆይታ።
የዛሬው የክብር እንግዳ አድርጌ እዚህ በመኖሪያ ቤቴ የጋበዝኩት ልጅ ተመስገን መለሰ የውዝዋዜ ባለሙያ ነው። ደስ የሚል ጊዜ እየሰጠን ይገኛል። ወደ ውይይታችን እንሄዳለን። ከውይይታችን አስቀድመን ግን ጥያቄውን በድጋሚ ላስታውሳችሁ። መልሶቻችሁን 8190 ላይ ኤስኤምኤስ አድርጉን። ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ የዛሬ ክብር እንግዳዬ ጋር የማደርገውን ቆይታ ቀጥላለሁ። ወደ ሌላው ሙያ ደግሞ ልሂድ እስቲ። ሽመናም ላይ አባትህ በጣም ጎበዝ ሸማኔ ናቸው። በጣም ጎበዝ የሚባሉና እንደውም በቃ ዝነኛ የሚባሉ አይነት ሽመና ሙያ ላይ የነበሩ አባት እንደነበሩ ነው የሰማሁትና አንተም ሽመና ላይ አትታማም አሉ? አሁንም እኔ በደንብ መስራት እችላለሁ። አሁንም ትሰራለህ? እየሰራሁኝ አይደለሁኝም እንጂ ልስራ ካልኩኝ መስራት እችላለሁ። ቀደም ብያለሁኝ ኮሪዮግራፊዎቹን በደንብ ለኔ አሁን እንዲቀሉኝ የሆኑት ትልቁ ምክንያቱ ያኛው ይመስለኛል። አባቴ በጣም ጎበዝ ሸማኔ ነው። ከሱ ጎን ሆኜ ይሰራ ነበር እና የሱን ብዙ ነገሮች ማየት ይችላልኝ እና በጣም ፎርም ማንሳትም ይባላል ሽመና ላይ ሌላ የተሰራውን ፎርም አይተህ እንትን ትላለህ ወይም የተሳለ በስኬር ሉክ ላይ ወንድሜ ሳሎን በስኬር ሉክ ላይ አባቴ ከሳለለት አባቴ ይሰራዋል በሸሙ ምንም ማለት እንደውም በጣም ያልተያዘ ትልቅ ኢንዱስትሪም ይመስለኛል በዚህ ሀገር ደረጃ ምናምን አሁን በርካቶች ሰዎች አባቴንና ሌሎች መሰሎች ከዚህ ስራ እየወጡ ሊሆን ይችላል አትራፊም ስላልሆነ ምናምን ግን እንደ አንድ ትልቅ እንትን ተቋቁሞ ማስተማር ሁሉ አለባቸው ነው ብዬ እኔ ማስበው ማለት ነው ለምን ሁላችንም ለበዓልና ለተለያዩ ነገሮች እናቶቻችን ቤተሰቦቻችን ምንደምቅበት ነው ልብሳችን ስለዚህ ያንን ደግሞ በቃ የጎጆ ኢንዱስትሪ ነው ግን በጣም ማደግ ይችላል በጣም ትልቅ ማድረግ እንችላለን እና እሱ አሁንም እኔ ለስራ ካልኩኝ መስራት እችላለሁ ምንም ከባድ ነገር አይደለም ለኔ በልጅነቱ ወደ ጥበብ ህይወት በደንብ እንድትገባ ስላገዘህ ትንሹ ሙዚቀኛ ስለተባለው የቴሌቪዥን ድራማ አስተያወራኝ እንዴት ተመረጥክ እዛ ቦታ ላይ እንዴት ነበር የነበረው ሁኔታ ንገረኝ እስቲ ቀበሌ ነበረ የመጣው ሰለሞን እና ሁላችንንም አየን የተወሰኑ ልጆች መርጦ ወሰደና ከዛ ትንሹ ሙዚቀኛ ግን በቴሌቪዥን መጥተህ ሲጀምር ለኔ በጣም የሚያዝናና ነገር ነበር ሊስትሮ እየሰራህ ነበር ያኔ ማለት ሊስትሮ እሱ ሲታይና ህፃናት ቲያትር ስገባ ሁለቱ አንዱ አመት ማለት ነው ሊስትሮ ምሰራበት ነው የነበረው ማለት ነው ሊስትሮ ሰራ ነበርና እና እንደውም ከማስጠረጊያው ሳንቲም በላይ ሁሉ ይሰጡኝ ነበር ሳንቲም ጭማሪ ሳንቲም ይሰጡኝ ነበርና እንደውም አንድ አውላቸው የሚባል ልጅ እዛ ዲያሎጉን ለማመድባቸው ነበር ዝም ይባላገር አብሮ ከመተሰሩ እና እሱ አብሮን አይጠርግም ግን ይመጣና እሱ ትንሽ የባላገር ነገር ሳወራ ደስ ይለዋልና ዝም ብሎ ሲያወራኝ ለማመድበት ነበር ስክሪፕቱን ማለት ነው ከዛ በቴሌቪዥን ሲያው በእኔ ላይ ነው ያጠናው ምናምን ይለኝ ነበርና ደስ ይላል የነበረው ነገር ማለት ነው ህፃናት ቲያትርም እንድንገባ በጣም መሰረት ሆኖናል ትንሹ ሙዚቀኛ ለትንሹ ሙዚቀኛ የተከፈለ 300 ብርና ገጠመኛንም በዛው አውራኝ እስቲ መዘርዘር የፈራባት ምንድነው መሰለ ያ 300 ብር ተሰጠንና ኢትዮጵያ ቴሌቪዥን ነበር ከዛ 300 ብሩን ይዤ ታክሲ መያዝ አልቻልኩም ሳንቲም ሌላም አልነበረኝምና ከዛ በቃ በእግሬ ነው መሄድ ያለብኝ ለምን 300 ብር ሲዘረዘር ያኔ ልጅ ስለነበርኩኝ የሆነ ሰው ቢቀማኝስ ምናምን ብለህ ሌላ አላስፈላጊ ሐሳቦች ታስባለህና መሄድ ነው ያለብኝ ብዬ እየሄድኩ በጣም የሚገርም በደንብ ሰው ካየኝ ራስ ሮጥ ነበር የሚያውቁ ነው የሚመስለኝና በጣም ግን የሚገርመው ቤት ነው 300 ብራን ይዤ ቤት ስደርስ ነው እኛ ቤት በጣም ደስ የሚልህ ዳናቸው በጣም በፍቅር አንደኛ ናቸው 300 ብሩን ሰጣቸው አልተቀበሉኝ እናቴ 300 ብሩን ሰርቀ ነው እንጂ በቴሌቪዥን ድራማ እንደዚህ አይነት ብር አይሰጥህም ብላ ድራማ እንደ 300 ብር ያወጣል በዛ ላይ ልጅና አንተ መቀበል አልፈለገችም አስበዋል በጣም ቤት እኮ ችግር ሊኖር ይችላል 300 ብሩ ብዙ ነገር ሊያረግ ይችላል ግን ምን ያህል ለኛ ሙት እንደሆነች ነው የሚያሳየው በርግጥ ይሄ የሁሉም ኢትዮጵያውያኖች እናቶች ትልቁ ተግባር ነውና በኋላ ሰለሞን መጥቶ ነው የእውነቱን ነው 300 ብር ነው የተሰጠው ብሎ ነው የተቀበሉኝ ራሱ እና አሁን ሳስበው በጣም ነው መኮራባቸው በቤተሰቦቼ ማለት ነው ጎንደርኛ መንጥቅ የተሰኘውን ዳንስ መለማመድ በጣም ከብዶ የመቻልና ሚስጥሩን ያገኘህበት
የሆነ ቦታ አለ ያጣናን ነበር ህፃናት ቲያትር እኔ አልመጣልኝም እና ባሪያው ነበር ያሳየን የነበር እሱ ችሎታልና ያው እንዳልኩ ደግሞ ፍክክሩ አለ ምናምን ከዛ ልክ ከዛ ወተን በጣም ረጅም ሰዓት ነው የተለማመድኩት ሊመጣልኝ አልቻለም ከዛ ወጥቼ በእግሬ እየሄድኩኝ ያው በእግራችን ነው ሽሮ ሜዳ ምናምን 4 ኪሎ ምንመላለስ 6 አመት ሙሉ ነው ልክ ሚኒሊክ ትምህርት ቤት ሃይስኩል ጋር ስደርስ በቃ በደንብ ገባኝ ማለት ነው እዛ ሞከርኩት ስለው በቃ ብየዋለሁ ምን መሰለ ጭፈራ ስትችለውም ሳትችለውም ታውቀዋለህ እና እንዳይጠፋም እና እርግጠኛም ለመሆን በደንብ ነው ቆም የጨፈርኩት እዛው ማለት መንገድ ላይ ላይቭ ሾው በደንብ ነው ያልኩት ማለት ነው ከዛ ነው ሰው ሲቆም ሲያየኝ ነው ያቆምኩት እና በጣም በቃ በጣም ነው ደስ ያለኝ ለምን በጣም ከብዶኝ ነበር ለኔ ማለት ነው እንደዛ ነበር መንገድ ላይ የጨፈርኩት አንተን ከሌሎች ዳንሰኞች ወይም ኮሪዮግራፈሮች በተለየ መልኩ እንድትመለከት እኛ አይኖቻችንን እንድትወስድ ወይም እንድትገዛን ያደረገ የተመስገን ልጆች የተሰኘ ፕሮጀክት ነው በጣም ትልቅ ፕሮጀክት ነው አሁን የደረሰበት ብቻ አይደለም መነሻውም ራሱ ትልቅ ፕሮጀክት ነውና እኔ በዚህ አጋጣሚ ያለኝን ክብር መግለጽ ፈልጋለሁ ትልቅ ነገር ነው ያረከው በዛ ዘመን የዛሬ እንግዲህ 8 አመት አካባቢ 99 አካባቢ ነው የመጀመሪያ ተማሪዎችን ቆራ ያስመረከውና በዛ ዘመን ያን ሁሉ ተማሪ አድርገህ መስራት በጣም የሚያስደንቅ ነው ሐሳቡ እንዴት መጣለ ምን መሰለ ህፃናት ቲያትር ስለነበርኩኝ እኛ ልጆች ሆነን የምንሰራቸው ትሪቶች ከዛ ከህፃናት ቲያትር በደንብ እንዲሄድ እንፈልግ ነበር እንደኛ ማለት ነው ምናልባት እነሱ በዛን ሰዓት ቢፈልጉም ያላደረጉባቸው ብዙ ምክንያቶች ይኖራቸዋል ያው እነሱ ስለሆኑ ሐላፊዎቻችን እኛ እሱን መመለስም ማወቅም አንችልም ግን እንደ ልጆች አልነበረም እየሰራን የነበረው ስለዚህ ሁሌ ማስበው የነበረው በልጆች እኛ በመንሰራው አይነት ትሪት ትልቅ ነገር ማድረግን ነው ህፃናት ቲያትር መሆኔ እሱ ጠቅሞኛልና ሀገር ፍቅር ሲሄድ ሌላ ችግር ተፈጠረ እኔ በጣም ጎበዝ ነኝ ብያለሁ ህፃናት ቲያትር ያው አሉ ከሚባሉ ተወዛዦች ነው ህፃናት ቲያትር ውስጥ እኔ መመደብ የነበረው ወዝዋዜ በቃ በጣም ጥሩ ነበርኩኝ ልክ ሀገር ፍቅር ሲሄድ ግን ያሰብኩትን ያህል መሄድ አልቻልኩም ለምን አንዳንድ ችግሮች ነበሩ ውዝዋዜ ላይ የእጅ የእግር አጣጣሎች አሉ እይታ ምናምን በደንብ ሰፋ ያለ ነው ያለው ስለ ውዝዋዜ ምንም ላወራህ አልችልም በጣም ትልቅ ሳይንስ ነው በአምሮህም ነው የሚሰራው አካልህም ነው የሚሰራውና በአንድ ሰከንድ ውስጥ ወይም በአንድ ማይክሮ ሰከንድ ውስጥ አምሮህን ብዙ ቦታ ነው የምታሰራው ጓደኛህን ታይዋለህ ስራውን የሚቀጥለውን ስራ ታስባለህ ኦዲየንስ አለ ሪትም አለ ፓተርን አለ በጣም ብዙ ነገር ነው የምታስበውና ሰፊ ነው የሚያረጋህ ልክ እሱን ግን በደንብ ቴክኒኮቹን አላወቅናቸውም ነበርና ሀገር ፍቅር ሲሄድ እኔ ያሰብኩትን ያህል ባንዴ መምጣት አልቻልኩም ሊያውም በጣም ጥሩ ነበርኩኝ እኔ ሀገር ፍቅር ሄጄ በ15 ቀን ውስጥ 5 መድረክ ነበረኝ በጣም ትንሽም ነበርኩኝና ግን እሱን አልነበረም ነው የምፈልገው እኔ እንደደረስኩኝ በቃ አንደኛ መሆን ነው የምፈልገው የነበረው ማለት ነው ግን እና አብዮት አሉ ዛጋ ምናምንና ሌሎችም በጣም ጎበዝ እና መልሰው ምናምን በጣም ጎበዝ ሙያተኞች አሉ ብዙ ናቸው እኔ ግን ወዲያውኑ መሆን አልቻልኩኝም ስለዚህ ነገ ሌላ አንድ ተመስገንን የሚመስል ልጅ እንደ ተመስገን የተሰማው ልጅ ሲመጣ እንደኔ ሌላ ጊዜ ማጥፋት የለበትም አንደኛ እንዲሆን ዛጋራ ስፕሪንግ የሚሆን ሰው ያስፈልጋል እና ለዛ ነው ተመልሼ ህፃናት ቲያትር ያሰለጠንኳቸው ማለት ነው አንተ ስታስተምር በሙያው ፍቅር ነው ደሞዝህ የሙያው ፍቅር ነበር ያን ሁሉ ተማሪም ደሞ ስታስተምር ተማሪዎቹ የሙያው ፍቅር ነበር የሚከፍላቸው እንጂ ወይ አይከፍሉም ላንተ አንተም አይከፈልህ አይከብድም ተሙ ይከብዳል ምን መሰለ በየትኛው ዓለም ምንም አይነት ስልጠና እየተከፈለ ነው የሚሰለጠነው የቱንም ስልጠና ማለት ነው ሌላ ዩኒቨርሲቲ እንኳን ገብተህ ብትማር ከተመረቅክ በኋላ ደሞዝ ሲከፈል ከደሞዝ ላይ የተማርክበትን ትከፍላለህ እኔ ጋር አይከፈልም ምንም ገንዘብ ማለት ነው ለምን ካልከኝ አብዛኞቻችን እዚህ ሙያ ውስጥ የምንመጣ ወይም አርት ውስጥ ብዙ ጊዜ የምንመጣ ካየህ የዳ ቤተሰብ ልጆች እኔ ለምሳሌ በዛ ሰዓት ህፃናት ቲያትር ሲሄድ ክፈል ብባል እቀር ነበር ቤቴ ለምን እንኳን ልከፍል ለራሴም ብዙ ነገር የለኝ ስለዚህ በርካታ ሰው የሚመጣው መክፈል የማይችል ግን አቅሙ በጣም አለው ሳንቲም መክፈል አይችልም እንጂ አቅሙ አለው ስለዚህ ትንሽ ብታግዘው የበለጠ እሱም ነገር የተሻለ ነገር ይሰራል በርግጥ በጣም ከባድ እኔ ሊያውም ከራሴም ኬስ
ለትራንስፖርት ሰጣቸዋለሁ ለምን ብዙ ነገር አይቼልኝ ረጅም አመት በእግሬ ነው ተመላለስኩትና ግን ደስ ይላል ሳንቲም እኮ አይደለም ክፍያ ልብ ነው አንተ የሳንቲሙን ክፍያ ቆርጠህ ታስቀርላቸዋለህ እነሱ እውነተኛ ልባቸውን ይሰጡሃል አንተም እውነተኛ ልብህን ነው የምትሰጣቸው ዕውቀትህን ልብህን ጊዜን ገንዘብህን አስተሳሰብህን ማንነትን ዛሬ ግን ይከፈለናል አሁንም ዛሬ ነው የሚከፈለኝ ከማሰለጠናቸው 300 ልጆች ውስጥ አይደል መድረክ በኬሮግራፊ የሰራሁት ገንዘብ ይከፈለኛል ዘን ዛሬ ለነሱም ለልጆቹም ይከፈላቸዋል ይነስም ይብዛም ይከፈላቸዋል ስለዚህ ለኔም ይነስም ይብዛም ይከፈለኛል ዛሬ ከምንም ተነስተን መከፈል ጋር ደርሰናል ነገ ደግሞ የትልቅ ነገር ይኖረናል ነገ ደግሞ ዓለምን የዞርን የምንሰራበት ማስተዋወቅበት ትልቅ ነገር ይፈጠራል 300 ምናምን የሚሆኑ ልጆች ነበር አስበው ምን ሊሆኑ እንደሚችል ነበር በርካቶቹ አሁን ብዙዎቹ ዩኒቨርሲቲ ይማራሉ ዱባይ ሀገር ነው እየሰሩ ያሉት በዚህ ሙያ የተለያየ ነገር ትምህርት ላይም በደንብ ነው ፎከስ አድርገን እየሰራን ያለን በጣም አስገራሚ ደስ የሚል ገለጻው ራሱ ደስ የሚል ነው በአልጄሪያ ሁለተኛው የፓን አፍሪካን የፌስቲቫልም ተሳታፊ ነበራችሁና እሱን ተሞክሮ ነገርኝ አልጄሪያ በጣም ነው 2 ሰዓት ሙሉ ነው የጨፈርኩት አልጄሪያ እና ምን ያደርጉ እንደነበር የፓን አፍሪካ ተቋርጦ ከ40 አመት በኋላ ነው እንደገና ፓን አፍሪካ ሲዘጋጅ ኢትዮጵያም ያው ከአፍሪካ ሀገሮች ውስጥ አንዷ ስለሆነች እዛ የመክፈቻ ትርኢት ላይ ተጋብዘን ነበርና መንገድ ላይ ይሄ የመንገድ ላይ ሾው ነበራቸው እና መኪናዎች አሉ መኪናዎች ላይ ነው እየጨፈርክ ከታችም ሆነው የምትሄደው ማለት ነው መንገዱ የነበረው የ2 ሰዓት ነበርና ከዛ ስንመረጥ እኔ መኪና ላይ ከሚጨፍሩት አንዱ ነበርኩኝ እና መኪና ላይ ወጣሁኝ መኪና ላይ እየጨፈርኩኝ በጣም በላብ በመናምን ልብሴ ተቀዳደደ ከዛ ከላይ እንደውም ራቁቴን ነበርኩኝ የሆነ ሰዓት ላይ ካየሁም ፊልሙን ልብሴ ተቀደደውን ጣልኩኝ በቃ መጨፈር ወጣው መኪና ላይ መጨፈር ጀመርኩኝ ስወርድ ነው ያቆምኩት 2 ሰዓት ሙሉ ነው የጨፈርኩት በዚህ ላይ በጣም ሙቀት ነበር አልጄሪያ ስለተመስገን ልጆች ቁጥር ልጠይቅ መጀመሪያ 37 ነበሩ ብለናል አይደል አሁን ስንት ደረሱ መጀመሪያ 37 ነበሩ ከዛ ልክ ባይ ባይ ክሊፕ ላይ እንዳያችሁት 180 ሆኑ አሁን 300 ናቸው ያሉት ማለት 300 300 ናቸው ምንድነው መሰለህ ቤትህ አታኖራቸው ልጆቹ የሆነ ሰዓት ነው የምታስተምራቸው ግን ሲስተሙ ነው በጣም ትንሽ ቁጥር ማለት እኔ ለማስባብሱ በጣም ትንሽ ቁጥር ነው በሺዎች ምናምን የሚሰራ ነው እኔ ማስበው ትሬት አቤት አደባባይ መንገድ ተዘግቶ ምናምን በሄሊኮፕተር የሚቀረጽ ኢትዮጵያንም አፍሪካንም ትልቅ ሊያደርግ የሚችል ትሬት ምናምን አስባለሁ ከተሳካና እግዚአብሔር ፍቃድ ሆነ ማለት ነው እሱ ነው የምናስበው የራሳችንን ብዙ አሁን እየደረስንባቸው ያሉት መንገዶች አሉ የተመስገን ልጆች ዳንስ ዲፓርትመንት ቢልዲንግ በገንባት እንፈልጋለን እሱንም የዛሬ 3 አመት ሆኖታል ቦታውን አግኝታችኋል ቦታ አላገኘንም ባህል ሚኒስቴር ዴታውን ጋብዘን ነበር ብሔራዊ ቲያትር ሾው ያቀርብነው የሚኒስቴር ዴታው ተወካይ መጥተው ነው ያንን ያሰራነው 15000 ብር አውጥተን ነው ጥናቱን አይቻለሁ ፕላኑን አይቻለሁ እና በጣም ደስ የሚል ነው የባህል ዳንስ ማዕከል ነው የሚሆነው ለኛ ብቻ ሳይሆን ለብዙ ለምን ችግራችን ስቲል አሁንም ቦታ እንኳን የለም ምን ለማመድበት የለመንን ሰዎች ያገዙን ቲያትር ቤቶች ያገዙን ነው አሁን ሀገር ፍቅርና ብሔራዊ ቲያትርን በዚህ በኩል በጣም ማመስገን ፈልጋለሁ 2 አመት እነሱ ጋር ነበር ትሬኒንግ በነፃ እናደርግ የነበረውና አሁንም ምንም መለማመጃ ቦታ የለንም ግን ይሄ ነገር ቢገነባ ለኛ ብቻ አይደለም ብዙ ኢትዮጵያኖች ይቀርጻል ብዙ ሌሎች ትውልዶችንም ይቀርጻል ባህላችንን የምንጠብቅበት ትልቅ ቦታ ይሆናልና ተጨማሪ ቲያትር ቤትም ነው የሚሆነን ለምን 1500 ሰው ሚዝ አዳራሽ አሰርተንበታል እዛ ማስተር ፕላን እንዳየው አምፊ ቲያትር አለው አውትዶር እና ኢንዶር የዳንስ መለማመጃ ቦታዎች አሉት እንደገና ዳንስን ራሱ በጽሁፍ መማር የሚቻልበት ክላሶች አሉት እና ከምን መጣ እንዴት መጣ ምናምን አሁን ተበላሽቷል ተበርዟል የምንለው ነገር ሁሉ ልንቋቋምበት የምንችለው አንድ ትልቅ
እንደ የዳንስ ዩኒቨርሲቲ ነው ወይም ልክ ያሬድ ሙዚቃ ትምህርት ቤት እንደሚባለው የባህል ውዝዋዜ ዩኒቨርሲቲ ነገር ነው የሚሆነው በኋላ ላይ በነጥብ ሁሉ ሊሆን ይችላል እዛ የምንቀበለው በጣም እንዳልኩ ሳይንስ ነው ብዙ ነገር አንዱን ነገር ሊያጠና ይችላል አንዱ ደግሞ ሌላ ነገር ሊያጠና ይችላል ገባ አሁን በልምድ ነው ያለው ብዙ ነገር ወደ ዕውቀት መቀየር አለበት ወደ ዕውቀት ደግሞ ለመቀየር መማማሩ የግድ ነው እና ትልቅ ነገር ነው ያሰበን ያለ ነው እግዚአብሔር ይርዳን ልቤን የሚነካ ነገር ነው የተናገርከው በዚህ አጋጣሚ ይሄን ፕሮግራም የሚመለከታቸው ሁሉ የመንግስት ተቋማትም ሊሆን ይችላሉ የሚመለከታቸው ባለሀብቶችም የዚህን በጣም ብሩህ የሆነ አእምሮ ያለው ወጣት በጣም ተስፈኛ ወጣት ቃላትና ንግግሮች መስማት ግዴታ አለባቸው የሚለው ነገር እኔም በዚህ አጋጣሚ ማስተላለፍ ፈልጋለሁ ክቡራትና ክቡራን ተመልካቾቻችን የተካተላችሁ የምትገኙት ጆሲንዳ ሃውስ ሾው በኢቢኤስ ቲቪ የዛሬው ክብር እንግዳ አድርጌ ጋበዝኩት ልጅ ተመስገን መለሰ ደስ የሚል ጊዜ ይሰጠን ይገኛል በጆሲንዳ ሃውስ ሾው ላይ ያላችሁን ጥያቄና አስተያየት ጆሲንዳ ሃውስ ሾው የሚለውን ፌስቡክ ፔጅ ላይክ በማድረግ ቤተሰብ በመሆን ጥያቄዎቻችሁና አስተያየቶቻችሁን ልታደርሱኝ ይችላልላችሁ በተጨማሪም 8090 ላይ አስተያየቶቻችሁና ጥያቄዎቻችሁን አድርሱኝ የዛሬውን ጥያቄ ላስታውሳችሁ በላንጂ ልቤኒ ዞቲዷል ከለጂ የፍቅር ሊባነው የማውደድ የዚህን ጥያቄ ምላሽ በ8090 ላይ ኤስኤምኤስ አድርጉ ሳምንት ለአንድ ተመልካች ቴሌቪዥን በስጦታ እናበረክታለን ማለት ነው ሁለተኛውም የዘፈን ግብዣ ባንተ ምርጫ ቢሆን ጥሩ ነው እስቲ አንተ ምረጥ እስቲ ያው ያንተ ቢሆን ደስ ይለኛል 780 እሱን ደግሞ እንጋብዝ እሺ 780 ጋብዘን ተመልሰን እንገናኛለን Hauja sodot bana kumar maskan geta morene ወበርጥ ፏመሩ ይማትከር ዓለም ይማትከር ተዘፈር እኖርች ሃውጃው ስዶት በር ኩመር መስቃን ጌታ ሞሬነ ወበርጥ ፏመሩ ይማትከር ይማትንደ ያዶት ይማትንደ ያዶት ይማትንደ ያዶት ያተን ጎበቸው ሙራየ ንቃርጃሁ ያደፋ ይናበሮ ንቃራም ወነነም ኩቺማፉ ነሁንዴ ውጣኑ ያርግሮታ ቦይ ማተና ቃየና የገንሰብ እነናን ጉባሁም የገነና ሰብን ሰማ እንደ ሰብን ሰማ እንደ ዓለም ይማትከረም ተዘፈር እኖርች ሃውጃው ስዶት በነ ኩመር መስቃን ጌታ ሞሬነ ወበርጥ ፏመሩ ይማትከር ዓለም ይማትከረም ተዘፈር እኖርች ሃውጃው ስዶት በነ ኩመር መስቃን ጌታ ሞሬነ ወበርጥ ፏመሩ ይማትከር ይማትንደ ያዶት ይማትንደ ያዶት ይማትንደ ያዶት
Chenya utancheu atverum de tabo tosabu nemsef pati brende nemajero heno yesabu balem yanu nemsef batferom tanet itramedo Ethiopia eninde yinamatndo bero mesabu seven sama ande seven sama ande Seven sema, 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 seven sema. ተመልሰን ተገናኝተናል ጆሲ ኢን ዘ ሃውስ ሾው በኢቢኤስ ቲቪ የተካተላችሁ ያላችሁት ፕሮግራም ነው የዛሬው የክብር እንግዳዬ የዳንስ ወይም የውዝዋዜ ባለሙያው ልጅ ተመስገን መለሰ ከኔ ጋር ቆይታ ያደረገ ይገኛል ተሙ ቡናችን እየደረሰ ነው ደርሷል ቡናችን አይደል እሺ ቡናችን ደርሷል እንጠጣና ደግሞ እንወያያለን እንዴት ነው ቡናው ቆንጆ ነበር እናመሰግናለን ቆንጆ ቡና ነው እናመሰግናለን እሺ አሁን ደግሞ ስለ ቤተሰብ ራስ ስለ መሰረትከው ቤተሰብ እናወራ ስለ ባለቤት ስለ ልጆችህ ንገረኝ ባለቤትህም ከዚሁ ሙያ ላይ ያለችው እንደውም አንድ ቪዲዮ ላይ አብረን ሰርተናል ያንተ ክሊፕ እኔ ክሊፕ ላይም ላይ ከባሏም ሚስትየውም አብረን ሰርተናል እስቲ አውራኝ ስለ ባለቤት አስተዋውቀን እሷንም ልጆችህንም አስተዋውቀን መቅደስ ኃይለ ሚካኤል ትባላለች ባል ተወዛዋዥ ነች ዳንስም ትሰራለች ባለቤቴ ናት ልጆቼ ደግሞ የመጀመሪያ ልጄ ሬና ተመስገን ወይም ኤሊያና ተመስገን ትባላለች አሁን ደግሞ ሁለተኛ ልጅ ወልጃለሁ በቅርቡ ነው አይደል እሱ በቅርቡ ነው እሷ የተወለደችው እሷ ደግሞ ሜሮይ ትባላለች ሜሮይ ተመስገን ደስ ይላል ትዳር በቃ ሌላ የቱንም ያህል ዕውቀት ቢኖር የቱንም ያህል ሊቅ ብትሆን ትዳር ማለት እንደገና እንደ አዲስ ሀብለህ እየተማርክ የምትኖርበት ነውና ደስተኛ ቤተሰብ አለኝ ደስተኛ ነኝ እግዚአብሔር ልጆቼን ይባርክልኝ ያው በቅርቡ ለመጣችሁ ልጅ እንግዲህ ቤት ይዘንባን መጣም በተመልካች ፊት እንኳን ደስ ያለህ እንላለን በጣም ደስ የሚል የትዳር ህይወት እንዲኖርህ እኔም እመኝልሃለሁ መልካም ሁሉ እመኝልሃለሁኝ የተለያዩ ክሊፖችን ሰርተሃል ምናልባት አንተ በመጣህባቸው 7 እና 8 አመታት ውስጥ ግን እንደሌሎቹ ዳንሰኞች በጣም ብዙ ክሊፖች ላይ አናየህም የተወሰኑ ክሊፖች ላይ ነው ያየው በጣም ውስን የሚባሉና የተለየ ምክንያት ካለ እሱን ንገረኝ ምን ያህል ክሊፖች ተሰራህ ብዙ ክሊፖች አሉኝ እኔ ራሴ ማልቆጥራቸው ካቢው ጋር ራሱ በጣም ብዙ ክሊፖች ነበሩኝ የመጀመሪያ ክሊፔ የግርማ ገመቹ የትኛው ነው ጎና ስታሪ ሲያዋ ነው ወይስ ብዙ ሆናችሁ እና ያኔ እንደውም ገና ከጻናት ቲያትር ሀገር ፍቅር የሄድንበት ሰዓት ነው የነበረውና በጣም ደስ ይላል እና ቤት ደግሞ ያኔ በጣም በቃ በጣም ትልልቅ ሙያተኞች ናቸው ምናምን አሁንም ሙያተኛ ነው በጣም ትልቅ ሙያተኛ ነው ግን ያኔ እኛ በጣም ታች ነበርን እና ደስ ይላል ትልቅ እድልም ተፈጥሯልና ብዙ ናቸው ብዙዎቹ ክሊፖች ላይ ማታየኝ ለተለየ ምክንያት የለው ግን ጆሲ ላንተም ክሊፕ ሰርችልሃለሁ የመጀመሪያው ነገር እኔ ሰውዳቸው ማለት ሲሰማኝ እዛ ቦታ ላይ መቆም እና ዘፈን ስለመጣ ወይም የሆነ ክሊፕ ስላለ ወይም በቴሌቪዥን እኔ ስለሚያሳየኝ አልሰራቸው እኔ ሰውዳቸውና እነዚህ ላይ እኔ አዲስ ነገር ማምጣት እችላለሁ የተለየ
የራሴን ነገር ማድረግ እችላለሁ ብዬ ሳስብ ነው የምሰራቸውና እንጂ ምንም ሌላ የተለየ ሚስጥር የለውም። ብዙ በመስራትም አላምን ግን የሚገርም ነገር በመስራት አምናለሁ። ከዳንሰኝነት ወይም ኮሪዮግራፍ ባለሙያ ከመሆን ባለፈ በቅርቡ ደግሞ በአዲስ ፊልም ልትመጣልን እንደሆነ መረጃ አለኝና እስኪ ስለ አዲሱ ፊልምህ ደግሞ እናወራ። አሁን የፊልም ርዕስ ምንድነው? ምን ያህል ገንዘብ ፈጀ? ስለ ፊልም ጠቅለል ያለ ነገር እስቲ ባጭሩ ንገረኝ። የፊልሜ ርዕስ መቅረዝ ይባላል። በጣም ሀገርኛ ነገር ላይ ማተኮር በጣም እፈልጋለሁ። መቅረዝ የግዕዝ ቋንቋ ነው። መቅረዝ የእምነት የተከበረ እቃ ነው። መቅረዝ ማለት የሻማ ማብሪያው ነው መቅረዝና እውነተኛ ታሪክ ላይ ነው የተመሰረተው። የዳንሰኞች ወይም የባህል ተወዛዦችን ህይወት ውጣ ውረድ እስከ ስኬት ድረስ የሚያሳይ ነውና በጣም አድካሚ ነው። 7 አመት ፈጅቶብኛል ይሄን ፊልም ለመስራት። ሲጻፍ ጀምሮ የተመስገን ልጆችን ካስመረኩ በኋላ ነው ወዲያውኑ ወደዚህ ሐሳብ የመጣሁት። ለምን እንዳልኩ ልጆቹን በትልቅ ደረጃ መስራት ነው የነበረው ሐሳብና ወዲያውኑ ሊሆን አልቻለም። እንኳን አልሆነ ያኔ። ለምን ያኔ ቢሆን ኖሮ በዛን ጊዜ አስተሳሰቤ ብቻ ነው የሚሆነው። አሁን በመሆኑ ደስተኛ ነኝ። ለምን ብዙ ጊዜዎች አልፎ ነው እዚህ ጋር የደረስኩት። ጊዜ ሲያልፍ ደግሞ ትምህርትም አለው በዛው መጠን ማለት ብዙ ብር ነው የፈጀው። ቢያንስ 1.5 ይደርሳል። አብዛኛው ግን አሁን በጣም ሀብታም ሆነሃል ማለት ነው። ሀብታሞኛ አይደለም እግዚአብሔር ይመስገን። እኔ ዳውኛ አላቅም ግን ሀብታሞኛ አይደለም። አብዛኞቹ ሰዎች ከኛ ጋር የሰሩት በጣም በመደሰት ነው እና ምን ያህል ያወጣል ሲባል ሊያወጣ የሚችለውን ነው የምታስበው ዋጋውን እንጂ የከፈልከውን ብቻ አይደለም። ተረድተኛል አይደል? ለምሳሌ እዛ ላይ እኔ ረዳት ዳይሬክተር ነኝ፣ ኮሪዮግራፈር ነኝ፣ መሪ ተዋናይ ነኝ፣ ድርሰት ሰርቻለሁ። እነዚህን ሁሉ ገንዘቦች ብታስባቸው ለሌሎች የተከፈሉትን እዚህ ጋር ነው እንትን የምትለው። ልጆቼን ነው ያሰራኋቸው። አሁን ደግሞ ከእግዚአብሔር ጋር ሌላ ዓለም ላይ ልከነው ልክኛ ይጋ ሰርቭድን ስቴፕ አፕን እንዳየነው እነሱም የኛን እንዲያዩ ነው እና ትልቁ እንትኑ አንድ ወጣት ታዳጊ ልጆችን ወደ ሀገራቸው ባህል ለመመለስ የሚያደርገው ጥረትና ከልጆቹ ከቤተሰቡ ከማህበረሰቡ ከፋይናንሻል የሚደርስበትን ችግር ተቋቁሞ እንዴት ሰክሰስ እንደሚሆን የሚያሳይ ነውና እሱን ነው አጓጓን ኮኛ ነው የሰራነው። መቼ ይወጣል? እሺ እኔ ራስ ቋቋው አሁን ከ2 ወር ከ3 ወር በኋላ ይወጣል ብለን እናስባለን እንደ እግዚአብሔር ፍቃድ። እኔም መልካሙን ሁሉ እመኝልሃለሁ። ጥያቄዎችን ጨርሻለሁ። በመጨረሻ ማመስገንም መናገር የምትፈልገው ነገር ካለ ድብልጭ ተተሙ። በመጨረሻ እኔ መናገር የምፈልገው ለሁሉም ኢትዮጵያኖች ሀገር ውስጥም ላሉ ከሀገርም ውጭ ላሉ በኔ ሙያም ላሉ በሌላ ሙያ ውስጥ በኔ እድሜም ላሉ ለሁሉም ኢትዮጵያኖች መናገር የምፈልገው ብዙ ጊዜኛ የሚያግዘን ሰው ነው የምንፈልገው፣ የምንጠብቀው የሚያግዘንን ሰው ነው። የሚያግዘን ሰው የሚመጣው ግን እኛ መሄድ ስንጀምር። ስለዚህ ከተቀመጣችሁበት ተነሱ፣ ራሳችሁን ቀስቅሱ የሚል ነው ማስተላለፍ የምፈልገው መልእክት። ማመስገን የምፈልገው የመጀመሪያው አምላኬን ማመስገን ፈልጋለሁ፣ ቤተሰቦቼን ማመስገን ፈልጋለሁ፣ ሁለቱንም እናቴንም አባቴንም በጣም ማመስገን ፈልጋለሁ፣ ጎረቤቶቼን እንደዚህ አካባቢ ጋር ያሉትን ሁሉንም ሰው ማመስገን ፈልጋለሁ። በሙያ አብዮትን በጣም ማመስገን ፈልጋለሁ። ለኔ በጣም ባለውለቴ ነው። እግዚአብሔር በሄድክበት ሁሉ ይቅና እለዋለሁ ከልቤ። ሌላው በእኛ የተመስገን ልጆች ውስጥ ብዙ ነገር ነው ያለፍነው። በብዛት ፊልሙ ላይ ታዩታላችሁ ያለፍናቸውን ነገሮች ምናምን የማይታዩ አሉ አይደል? እነሱ ነው የሰራነው እንዲታዩ አድርገን ለሌሎች ሞራል ይሆናል ብዬ ስለማስብ ቅድም እንዳልኩ በእኛ ሙያ ውስጥ ብዙ ሰዎች መጥተዋል አግዘውናል። በተለይ አዲ በጣም አመሰግናለሁ ለገብርኤል። ማንም ሰው ባልነበረ ሰዓት በቃ የሆነ ተስፋ በቆረጥን ሰዓት መታ በቃ ትልቅ ነገር ነው ለኛ ያደረገችልን። ዶክተር ሙላቱ አስታጥቄ፣ ጌትነትን ያው አያልነ ሙላት፣ አዜብ ወርቁ
እንዲሁም አብራም ወልዴንም በጣም አመሰግናለሁ ለምን የሱ ክሊፖች ጋር አብረን በመስራታችን የበለጠ እንድንታይ ሆነናል ትልቅ ነገር ነው ለኛ ያደረገልን በመጨረሻ ደግሞ አትደርሱም አይሆንላችሁም ያላችሁንንም ማመስገን ፈልጋለሁ ትፈርሳላችሁ ያላችሁንንም ማመስገን ፈልጋለሁ ለምን ሌላኛውን ያምሮዬን ጡንቻ ጠንክራችሁልኛልና እግዚአብሔር ይስጣችሁ ነው ምለው ጆሲን ዳውስ ሾው በጣም ማመስገን ፈልጋለሁ እዚህ ጋር መተን ስለ ተመስገን ልጆች ስለ ተመስገንና ነገ ሌሎች ልጆች እኛን አይተው እንዲነሱም እድሉን ስለሰጠን በጣም አመሰግናለሁ ፕሮግራምህ በጣም ቆንጆ ነው እኔም አፕሪሺየት አደርጋለሁ አመሰግናለሁ እግዚአብሔር ይስጥልኝ በጣም አመሰግናለሁ በእውነት ደስ የሚል ጊዜን ያሳለፍኩት በጣም ደስተኛ ነኝ ያው ከፊቴም ይታያል ደስታዬ ራሱ በቀጣይም ደግሞ አዲሱ ፊልም የተሳካ እንዲሆን አዲሱ ህይወትም የቤተሰብም ህይወት የተሳካ እንዲሆን ጆሲን ዳው ሾው ኢቢኤስ ቲቪ በጋራ እንመኛለን አመሰግናለሁ ክቡራትና ክቡራን ተመልካቾቻችን ጆሲን ዳው ሾው በኢቢኤስ ቲቪ ብቻ የምትከታተሉት ፕሮግራም ነው የዛሬው የክብር እንግዳ ሆኖ እዚህ በመኖሪያ ቤት የጋበዝኩት የዳንስ ባለሙያ ወይም የውዝዋዜ ባለሙያው ተመስገን መለሰ ደስ የሚል ጊዜ ሰጥቶናል እናመሰግናለን እንደተለመደው ሁሉ ቤታችን እንደዚህ ውብ አርገው ፈርኒሽድ ያደርጉልን ኪችኑንም የሰሩልን ዋሪቶችን እናመሰግናለን ቤቱን ዲዛይን ያደረገልንን ቢኒ ዲዛይንን እናመሰግናለን እንደወትሮ ሁሉ ሽክ ያደረገኝን ሴሌብሪቲ ስታይሊስት መሆን አመሰግናለሁኝ የዛሬውን ፕሮግራም ከመጨረሳችን በፊት ጥያቄውን ለመጨረሻ ጊዜ ላቀርብላችሁ ልቤኒ ዞቲዷል ከለጂ የፍቅር ሊባነው የማውደድ የዚህን ጥያቄ ምላሽ በ8090 ላይ ቁጥሩን ብቻ ላኩልን በሚቀጥለው ሳምንት አንድ ተመልካች ቴሌቪዥን በስጦታ እናበረክትልታለን ማለት ነው ባለፈው ሳምንት ለጠየቅነው ጥያቄ ምላሽ ካቀረባችሁ መካከል አንድ ተመልካች የቴሌቪዥን ስጦታ በዛሬው ዕለት ተበርክቶለታል ሳምንት በተመሳሳይ ሰዓት አዲስ እንግዳ ይዤላችሁ ቀርባለሁ እስከ ሳምንት መልካም ሳምንት